አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ቤተሰቦቼ እንዴት ናችሁ? ማን ናችሁ? ሰላማችሁ ይብዛ። ሰላም ለሀገራችን፣ ሰላም ለእናንተ የተመኘው ኢንሻአላህ ዛሬ መጥቻለሁ ማለት ነው። ሲመጣ ማንን ይዤ መጣው? አብራችሁን ቆዩ። እንግዲህ ነገሩ እንዲህ ነው። ዛሬ ሮዛ እና ሰይዶ ሮዛን ሰርፕራይዝ የሚያደርጋት ነገር ቀለበት ለማድረግ ይመስለኛል። ያዘው ነገር በኪሱ ይዞ አውጥቶ ተንበርክኮ ሲጠይቃት እንግዲህ ሮዛ ግን ደንጊጣ አልቅሳለችም። በእንደዚህ መልክ አይናም እንደዚህ ሆኗል ማለት ነው። ሮዛ እውነት ለመናገር ትለያለች ማለት ነው። እንግዲህ ቀለበት ሊያደርግላት ነበር። ሽማግሌዎቹም እልካለሁ፣ ኒካም እናስራለን፣ ሁሉም ነገር በሂደት ነው የእያንዳንዱን ሲዘረዝር ነበር። ሰይዶ ግን አልተሳካም። ዛሬ እንግዲህ ተንበርክኮ ቀለበት ሊያደርግላት ሲል በጣም ነበር ያፈረችው፣ በጣም ነበር የተገረመችው፣ በጣም ነበር የፈራችው። በቃ ተንቀጠቀጠች፣ አለቀሰችም ይመስለኛል። ያው በእንደዚህ ልክ ነው ፊቷ ማለት ነው። በጣም ፈርታለች ማለት ነው። ለምንድን ነው የፈራችው? አብሮ በልተዋሉ፣ አብሮ ጠጥተዋሉ። ሱመያ ጦርነታን እየተናገረች አብረን በልተናል፣ ጥሩ ሰው ናት፣ እንዳይጎዳሽ ነው ብለ ብዙ ነገር ስታወራ ሱመያም ሰምተናል ማለት ነው። እውነት ለመናገር አዎ ሮዛ ያስታውቃል፣ ጥሩ ሰው ናት ማለት ነው። እውነት ለመናገር ጥሩ ሰው ናት። ግን ለምንድን ነው ሮዛ የምታረገው ነገር ሱመያና ሰይዶ ብቻ እንዲታረቁ ነው የምታደርገው ጥረት ይመስለኛል። ወላሁ አለም። የሰው ሆዱ የውፍ ወንዱ አይታወቅም። እንግዲህ በእንደዚህ ልክ ዛሬ ሰይዶ ሳይሳካለት ሲቀር ጨለማ ወስቶታል፣ አዝኗል፣ አልቅሷል ማለት ነው። ሮዛ ግን እምቢ ብላ ሳትቀበልም ያመጣውን ነገር ሳትቀበለው ተንበርክኮ እንግዲህ ሲሰጣትም አልተቀበለችም ማለት ነው። ሄዳለች ማለት ነው። አቦ ይመችሽ። እንደ አንቺ ሴቶችን ያብዛልን ማለት ነው። እንደ ሰይዶን ወንዶችን ያብዛልን ማለት ነው። እውነት ለመናገር አሁን ሰይዶ ይሳካለት። እውነት ሱመያ የእውነት ማትፈልገው ከሆነ የእውነት ጥሩ ሴት አላህ ሱብሃነሁ ወተዓላ ያገጣጥመው። ጥሩ ሴት ምታኖረው፣ በፍቅር ምታኖረው ሴት ምትወልድለት፣ ወልዶ ከብዶ የሚኖሩ ሰዎች ያደርጋቸው። እውነት ለመናገር እንደ ሰይዶ ጀግና ወንድ የለም። እውነት ለመናገር ልጆቼም ብሎ እስከ ዛሬ ሲንከራተት አዲስ አበባንን ስትሄድ ናዝሬትንን ስትሄድ እንደ ሰይዶ ጀግና አለ። ግን አቦ ይመቼ። ሮዛንም ጥሩ ሴት ናት። እድሜዋም ቆንጅናዋም ትበቃኛለች ብሎ ገምቷት ነበር። ለትዳርም በጣም ፈልጓታል። ሁኔታው ሲናገር ማለት ነው። ግን ቢፈልጋትም ሱመያ ባስተላለፈችው መልእክት በጣም ተሰምቷታልም። የነሱም ትዳር መበተናቸው አሳዝኗታል። ሰኢድንም ደግሞ ትወደዋለች። እንግዲህ ግራ ስለተጋባች ነው ልጅታ። ግን እንደኔ ጓደኛዋ ሳይሆን የሱመያን ጓደኛ ሳይሆን ሌላ ሴት፣ ጥሩ ሴት አላህ ሊወፍቀው ነው። እውነት ዱዓዬ ነው፣ ምኞቴ ነው ማለት ነው። ጓደኛ አይደለም። እውነት ሱመያ እንዳለችው ምንም ቢሆን የልጆቿ አባት ነው። ግን እኔ አይሆነኝም ብዬ ወጣሁት። አንቺ በሱ ምን አግኝተሽ ብላ ወደፊትም ቢሆን አብሮ እንዲኖሩ ጓደኝነታቸው እንዲቀጥል
ውሳን ባያገባ ባይነኝ ማለት ነው። ብዙ ሰዎች ቢያገባትም ችግር የለም ልትሉ ትችላላችሁ። ጓደኛዋን ባያገባ ነው እኔ የሚፈልገው ማለት ነው። ግን ለሰኢዱ አይነት ጀግና ሴት አላህ ይወፍቀው ኢንሻአላህ በእዝንላህ ከሪም። ሰኢዶ ጀግና ነው እውነት። እግሩ እስከሚቀጥን ነው። ሰኢዶን ልብ ብላችሁ ከሆነ በጣም ነው የከሳ ማለት ነው። በቀን የልጆቹ ሀሳብ ምስቱን ለማግኘት ልጆቹን ለማግኘት የልጆቹን እናት ለማግኘት ነው የሚሄደው ማለት ነው። ስለዚህ አሁን ትዳሩን ፈቶ እንደገና ትዳር የከበረ ትዳር የነበረው ተበታትኖበት በሳ ምክንያት ደግሞ ሱመያንም እንደዚህ የሆነበት ምክንያት የመሰረተውን ትዳር እንደገና ፈርሶበት በቃ ሁለት ጉዳት ነው የተጎዳ ማለት ነው። ሰኢዱ ይሄንን ሁላ ያስተናገደ ነው ማለት ነው። ጀግና ነው ሰኢዱ እውነት ጀግና ሴት አላህ ይወፍቃ። ሮዘዬ ላንቺም ደግሞ ጀግና ወንድ አላህ ይወፍቃሽ። እውነት ለመናገር በጣም ክቡር አላት ሴት ናት ማለት ነው ሮዛ። በጣም እውነት እኔ ቋንቋዋን ባላቅም ሱመያስ የተናገረችኝስ ምናምን ብለው ይመስለኛል እምቢ ብላ የሄደችው ማለት ነው። ግን እውነት ለመናገር በቃ እኔ ደስ ብሎኛል። ወድሃለው ማለት ለትዳሩም ሳይሆን እሳ አማርኛው ባለማወቃ እንጂ እኔ በቃ የሱመያና ሰኢዶ ነው መታረቅ የምትፈልገው ማለት ነው። በቃ ሱመያ ደግሞ ያንን ተገናኝቶ ስንት ነገር አውርቶ እንዲህ ነው አይሆንሽም እንደዚህ ነው ብላት ነበር ማለት ነው። መልሳም ደግሞ ትላንት የሰራችው ሱመያ ቪዲዮ አንቺ የኔን ባል ልታገቢ ሰኢዶ ልታገቢ አብረን በልተን አብረን ጠጥተን ብላ ስሞታም ተናግራለች ማለት ነው። ትክክል ናት። ሱመያ ለምን ተናገረች አልልም፣ እኔም ቢሆን እናገራለሁ። እንግዲህ ሰላማቸው ይብዛ። ጨርሻለሁ። ብዙ ማወራ ነገር ነበረኝ። አሰላሙ